ፖዚሽን ሳይዚንግ አንድ ትሬደር የግድ ሊያውቀው የሚገባ በተለይ ደግሞ ሪስክ ማኔጅመንት ላይ በዋነኝነት የሚያስፈልገን እውቀት ነው። ፖዚሽን ሳይዚንግ ማለት አንድ ትሬድ ከመግባታችን በፊት እዛ ትሬድ ውስጥ ሪስክ የምናደርገውን ገንዘብ ካልኩሌት የምናደርግበት ሜትድ ነው። ባለፈው እንዳወራነው ጎልደን ሩል ብለን ያየነው በእያንዳንዱ ትሬድ ውስጥ ሪስክ የምናደርገው ከአካውንታችን በፐርሰንት ከ1% በላይ መብለጥ የለበትም ብለናል። ከተቻለ ደግሞ ከዛ በታች። ኔቨር ሪስክ ሞር ዛን 1%። ምክንያቱም 1% በጣም ትልቅ ቁጥር ነው። አካውንታችን በተለይ ከፍ ባለ ቁጥር 1% ትንሽ አይደለም። አካውንታችንን ለመጠበቅ ከ1% በላይ ሪስክ ማድረግ የለብንም ብለናል። ከአካውንታችን በፐርሰንት 1% ሪስክ አደረግኩ ካልን የሆነ የአካውንታችንን 1% ለዚህ ትሬድ ሪስክ አደረግን ነው። እንዴት ነው ያንን 1% ሪስክ ማድረግ የምንችለው? ስቶፕ ሎዝ ወደሚባል ኮንሰፕት እንመጣለን ማለት ነው። ስቶፕ ሎዝ ማለት ብሮከራችን አውቶማቲካሊ የሆነ ፕሪዲተርማይንድ የሆነ የፕራይስ ሌቭል ላይ ሲደርስ ትሬዱን የሚዘጋበት ወይም ደግሞ የሚወጣበት ሲስተም ነው ማለት ነው። ስቶፕ ሎዝ ከስሙም እንደምንረዳው ሉዝን ማቆም ወይም ደግሞ ስቶፕ ሉዚንግ ማለት ነው። ብሮከሩ አውቶማቲካሊ እዛ ፕራይስ ሌቭል ላይ ሲደርስ እኛን ከማርኬቱ ያስወጣናል ማለት ነው። ፕሮቴክት የሚያደርገው ስቶፕ ሎዝ እኛን ከሆነ ሉዝ ነው ማለት ነው። የሆነ ሉዝ 1% ሊሆን ይችላል። ቅድም ያሰላነውን በፐርሰንት ያንን በፒፕስ እንነግረዋለን። እዛ ፒፕስ ሌቭል ላይ ሲደርስ ብሮከሩ ያስወጣናል ማለት ነው። ፖዚሽን ሳይዚንግ ደግሞ የነኚህ የሁለቱ ጥምር ውጤት ነው። ፖዚሽን ሳይዚንግ ማለት የሆነ ፐርሰንት ሪስክ እናደርጋለን። ያንን ሪስክ ደግሞ በፒፕስ ለብሮከራችን እንነግረዋለን። ብሮከራችን እዛ ፕራይስ ሌቭል ላይ ሲደርስ እኛን ያስወጣናል ማለት ነው። በአጭሩ ኤሙ ምንድን ነው? በጣም ትልቅ ከሆነ እና ካልተፈለገ ሉዝ እኛን መታደግ ነው ማለት ነው ኮንሰፕቱ። ይሄንን ለማድረግ ያን ያህል ማትስ እውቀት አይፈልግም ወይም ደግሞ ከባድ ካልኩሌሽንን ማወቅ አያስፈልግም። ይሄንን የሚሰሩልን በጣም ብዙ ዌብሳይቶች አሉ፣ አፕሊኬሽኖች አሉ። በተለይ ደግሞ አንዳንድ ብሮከሮች ይሄንን በጣም አቅለውታል። ፖዚሽን ሳይዛችንን እንዴት ካልኩሌት እንደምናደርግ እናይ። ይህ የዩሮ ዩኤስዲ 1 አወር ቻርት ነው። አሁን የምናየው ፖዚሽን ሳይዚንግ ነው። ምን ታደርጋላችሁ? በስተግራ በኩል ያሉትን እዚህ ጋር የምታዩትን ሎንግ እና ሾርት ፖዚሽኖች ለማድረግ የሚጠቅሙትን ቱሎች ነው የምናገኘው እዚህ ጋር። ሎንግ ፖዚሽን እና ሾርት ፖዚሽን የሚባሉትን እነኝን ፌቨራይት ብታደርጉት አሪፍ ነው። ምክንያቱም እዚህ ጋር በቀላሉ ማግኘት ትችላላችሁ ማለት ነው። አሁን የምንገባው ሎንግ ነው። ሎንግ ደግሞ ለምን እንደምንገባ ከዚህ በፊት ተምረናል። ማርኬት ወደ ላይ ይወጣል ብለን ስናስብ እዚህ ጋር እንደምታዩት አሪፍ የሆነ ዲማንድ ይሆናል ብለን እናስብ። ጀስት ለምሳሌ ይህንን ወደፊት የምናየው ይሆናል። ሰፕላይ ዲማንድ። ለምሳሌ እዚህ ጋር አሪፍ የሆነ ሴትአፕ አግኝተናል እንበል። እዚህ ጋር ለመግባት ስንፈልግ ጀስት ሎንግ ፖዚሽን ላይ ክሊክ አድርገን ጀስት እዚህ ጋር እናየዋለን ማለት ነው። መጀመሪያ ክሊክ ስታደርጉት የምታገኙት ዲፎልት ሴቲንግ ከለሩ ቀይና አረንጓዴ ነው። ነገር ግን እነሱ ሳይኮሎጂካል ከለር ይባላሉ። ብዙም አይመከሩም እና የግድ መቀየር አለብን። ምክንያቱም ያው ቀይ እና አረንጓዴ ጀስት ከኢሞሽን ጋር በተገናኘ በሌላ ቪዲዮ የምናየው ይሆናል። ነገር ግን የግድ እነኛን ከለሮች አጥፍታችሁ ወደ ሌሎች ከለሮች መቀየር አለባችሁ ማለት ነው። እዚህ ጋር 1 to 1 ሪስክ ቱ ሪዋርድ ሬሽዮ ነው። ማለት ምን ማለት ነው? ያው ሪስክ የምታደርጉት አንድ ነው፣ የምታገኙትም እንደዛው አንድ ነው ማለት ነው። ይሄንን ወደፊት የምናየው ይሆናል ስለ ሪስክ ቱ ሪዋርድ ሬሽዮ። ነገር ግን እዛ ሪስካችንን ስለሆነ አሁን ማኔጅ የምናደርገው እሱ ላይ ጀስት ደብል ክሊክ እናደርገው እና እዚህ ሎንግ ፖዚሽን ላይ እዚህ ጋር ኢንፑት ስታይል ምናምን አለ። ከለሩን እዚህ ጋር ነው የምትቀይሩት። እዚህ ኢንፑት ውስጥ እንደምታዩት አንዳንድ ሴቲንጎች አሉ። እዚህ ጋር ማስገባት ትችላላችሁ። ፖዚሽን ሳይዚንግን መስራት ትችላላችሁ እዚህ ጋር። ነገር ግን ብዙም በዚህ አይመከርም። ጀስት እንዴት እንደምናስገባ እናየዋለን። ነገር ግን ስቶፕ ሎዛችሁን ለምሳሌ እዚህ ጋር እንደምታዩት ኢንትሪ ፕራይዝ አለ። ኢንትሪ ፕራይዝ ማለት ምንድን ነው? እዚህ ጋር የምታዩት መሀል ላይ የምታዩት መስመር አለ፣ ወይም ደግሞ ከአረንጓዴው እና ከዚህ ከቡኒው መካከል ያለው ላይን እሱ የእናንተ የኢንትሪ ሌቭላችሁ ነው ማለት ነው። እዛ ላይ ሲደርስ ነው የምትገቡት ማለት ነው። ኢንትሪ ፕራይዛችሁን ለመቀያየር የምትጠቀሙበት ነው ማለት ነው። እዚህ ጋር ከፍ ባደረጋችሁት ቁጥር ወደ ላይ ይሄዳል። እዚህ ጋር ወደ ታች በነካችሁት ቁጥር ወደ ታች ይሄዳል ማለት ነው። እዚህ ጋር ኢንትሪ ፕራይስ ሌቭላችሁን የምታስተካክሉበት ነው።
ሌላው ደግሞ እዚህ ጋር ስቶፕ ሎዛችሁን ነው የምታስተካክሉት። ስቶፕ ሎዝ በፕራይስ ከታች ያለውን ነው የምታስተካክሉት፣ ጥቁሩን ማለት ነው። ቦታውን መርጣችሁ ታስገባላችሁ። ይሄ ትንሽ አይመችም። ጀስት ለአኪሬሲ ቁጥሩን ማስገባት ትችላላችሁ። ነገር ግን አንዳንድ ሰዎችም ስቴን ድራግ እያደረጉ ይጠቀሙታል ማለት ነው። ምክንያቱም እዚህ ጋር እንደምታዩት ኢንትሪ ፕራይዛችሁ አለ። እዚህ ጋር እንደምታዩት ኢንትሪ ፕራይዛችሁ አለ 1.0659 የሚለው አለ። እዚህ ጋር ደግሞ የእናንተ ስቶፕ ሊቭል አለ 1.06401 ማለት ነው። እና ቴክ ፕሮፊታችሁ ደግሞ 1.07389 አለ። እዚህ ጋር ማወቅ ትችላላችሁ ማለት ነው። እና ባጭሩ ይሄ ነው። እናንተን እዚህ ጋር ያስገባችኋል። ከዛ በኋላ የእናንተ እዚህ ጋር ሪስክ ያደረጋችሁት በፒፕ ስቶፕ ሎዛችሁን ሪስክ ታደርጋላችሁ። የእናንተ ቴክ ፕሮፊት ደግሞ ይሄ ነው። ይሄ ደግሞ በእናንተ ሪስክ ቱ ሪዋርድ ሬሽዮ ላይ ነው የሚመሰረተው ማለት ነው። ይህን እንዴት እንደምታደርጉት እናያለን። በዌብሳይት ላይ ገብተን እንዴት ይህን ካልኩሌት እንደምታደርጉት እናያለን። ነገር ግን ለሎንግ ፖዚሽን የምትጠቀሙት ይህንን ነው። ከለሩን መቀየር አለባችሁ። ወደዚህኛው ከለር መቀየር አለባችሁ። ምክንያቱም ከኢሞሽናችን ጋር ከለሮች ወይ የምናያቸው ቀለማት ዳይሬክትሊ ይገናኛሉ። ምክንያቱም ቀይ ነገር ባየን ቁጥር የሆነ ሪስክ ውስጥ ገብተናል ነው የምንለው። የሆነ አረንጓዴ ደግሞ ያው ባለፈው እንደተማርነው ኔጌቲቭ እና ፖዚቲቭ ውስጥ እየገባ ኢሞሽናችን አፕ ኤንድ ዳውን እንዲሆን ያደርገናል ማለት ነው። ይህንን ደግሞ ስለማንፈልገው ምንም አይነት ነገር እንዳይሰማን ከለሮቹን ወደ ሌሎች ከለሮች እዚህ ጋር ፖዚሽኑን ወደ ሌላ ከለር ቀይረን ትሬድ ማድረግ እንችላለን ማለት ነው። ዊዛውት ኤኒ ኢሞሽናል ሪያክሽን ማለት ነው። ይህን ይመስላል። እስቲ ወደ ዌብሳይቱ ገብተን ደግሞ እንዴት ይህንን ካልኩሌት እንደምናደርግ እንይ። ይህ ዌብሳይት babypips.com ይባላል። እዚህ ዌብሳይት ውስጥ ነው የፎሬክስ ፖዚሽን ሳይዚንግ ካልኩሌሽኖችን የምንሰራው ማለት ነው። ይህን ዌብሳይት መጠቀም ትችላላችሁ። አክቹዋሊ በጣም ብዙ ዌብሳይቶች አሉ ኢንተርኔት ላይ፣ እነሱን ሰርች ማድረግ ትችላላችሁ። እዚህ ጋር የምታስገቧቸው ነገሮች አሉት። የመጀመሪያው አካውንት ከረንሲ ነው። የአካውንታችሁ ከረንሲው ወይም ደግሞ ያስገባችሁት ገንዘብ ዲፖዚት ያደረጋችሁት የእሱ ከረንሲን ነው የምታስገቡት። አካውንት ባላንሳችሁ ለምሳሌ እኔ እዚህ ጋር $10,000 አልኩት። ሪስክ ፐርሰንቴጁን ደግሞ ወይም ደግሞ ፐር ትሬድ ሪስክ የምታደርጉት ምን ያህል ፐርሰንት ነው የአካውንታችሁን 10,000 ብያለው። የ10,000 ምን ያህል ፐርሰንት ሪስክ ታደርጋለህ በዚህ ትሬድ ነው እያለኝ ያለው። ባለፈው እንዳወራ ነው ከ1% በላይ ሪስክ ማድረግ አይመከርም። ከ1% በታች ቢሆን ይመረጣል። ዚስ ኬስ እኔ 0.5%ን ነው ትሬድ የማደርገው በዚህኛው ትሬድ ማለት ነው። ስቶፕ ሎስ ደግሞ ምን ያህል ፒፕስ ነው ስቶፕ ሎዛችን ላይ የምናስቀምጠው ነው። ቅድም ያየነው የስቶፕ ሎዛችን ላይ ምን ያህል ፒፕሶችን ነው ሪስክ የምናደርገው ነው። ምን ያህል ፒፕስ ስቶፕ ሎዛችን ላይ እናስቀምጣለን ይላል። እዚህ ላይ ጀስት እኔ 3 ፒፕስ አልኩት። ከረንሲ ፔሩ ደግሞ ዩሮ ዩኤስዲ ነው። ይህንንም ማስገባት መርሳት የለብንም። አሁን ስለጨረስን ካልኩሌት የሚለውን እነካለን ማለት ነው። እዚህ ጋር አካውንት አት ሪስክ ይላል። ምንድነው ሪስክ ያደረግነው ከ10,000 $50 የ0.5 ማለት ነው። 1% ቢሆን $100 ነበር የሚሆነው ማለት ነው። በቀላሉ ይሄንን እዚህ ጋር ካልኩሌት እንደምናደርግ አይተናል። $50 ሪስክ አድርገናል ማለት ነው ለዚህ ትሬድ። 3 ፒፕስ ስቶፕ ሎዛችን ላይ ያስቀምጠናል። ስቶፕ ሎዛችንን ከነካው $50 ነው ሪስክ የምናደርገው ወይም የምናጣው ማለት ነው። ፖዚሽን ሳይዝ በዩኒት ፖዚሽን ሳይዝ ማለት ደግሞ ባለፈው ስለ ሎት ሳይዝ ስናወራ አንድ ሎት ሳይዝ አንድ ስታንዳርድ ሎት ሳይዝ 100,000 ዩኒት ነው ብለናል። እዚህ ጋር የምታዩት ስንት ሎት ሳይዝ ነው መጠቀም ያለብን? 1.6 ከዛ በላይ ማለት ነው። 1.667 ሎት ሳይዝ ነው ለዚህ ትሬድ መጠቀም እንችለው ማለት ነው። ይህንን ደግሞ በዩኒት በ100,000 ስለሆነ 166,666 ነጥብ እያለ ይሄዳል ማለት ነው። የስታንዳርድ ሎት ሳይዝ በዩኒት ነው ማለት ነው። እዚህ ጋር አንዳንድ ብሮከሮች ይሄን ሊጠይቁ ይችላሉ። አንዳንዶቹን ግን ይሄን ማስገባት ይችላላችሁ፣ ችግር የለም። በሚኒ ዩኒት እና በማይክሮ ዩኒት ደግሞ ይሄን አስቀምጦላችኋል። ፖዚሽን ሳይዝ እዚህ ጋር ለምን ይጠቅመናል? ቀድመን ለማወቅ ነው። ሪስክ ያደረግነው ምን ያህል ገንዘብ ነው ካለን የአካውንታችን ይሄን ያህል ፐርሰንት አፎርድ ማድረግ እችላለሁ፣ ይሄንን ሪስክ ማድረግ እችላለሁ ብላችሁ ስታምኑ ነው የምትገቡት ማለት ነው። ቀድማችሁ ሪስካችሁን እና ሉዛችሁን አውቃችኋል።
ቴክ ፕሮፊታችሁ ደግሞ ሪስክ ቱ ሪዋርዳችሁን እናንተ በሚመቻችሁ ሴት ማድረግ ትችላላችሁ። እሱን በቀጣይ እንዴት እንደምታደርጉ እናያለን። ነገር ግን የእናንተ ሪስካችሁ $50 ነው። ሪስካችሁን ብቻ ነው እዚህ ጋር የምታውቁት ማለት ነው። ይህ ዌብሳይት ፖዚሽን ሳይዛችሁን ካልኩሌት እንድታደርጉ ይጠቅማችኋል። ብትጠቀሙት አሪፍ ነው። ኦኬ አሁን ደግሞ በትሬዲንግ ውስጥ ያልተፈለጉ ሉዞችን የሚያስከትሉ ክስተቶችን ወይም ደግሞ ሁኔታዎችን የምናይ ይሆናል። ያልተፈለጉ ሉዞች ማለት እኛ ካቀድነው ወይ ካሰብነው በላይ ሉዝ እናደርጋለን። አንዳንዴ በማናውቀው ሊሆን ይችላል፣ በእኛ መስተት ሊሆን ይችላል፣ በብሮከር ብቻ በብዙ ሁኔታዎች ሪስክ ካደረግነው ገንዘብ በላይ ሲወሰድብን እናያለን። የመጀመሪያው ይሄ የሚሆነው ኤግዞቲክ ፔር ትሬድ ማድረግ ነው። ባለፈው እንዳወራ ነው ኤግዞቲክ ፔሮችን ትሬድ ማድረግ የለብንም፣ ምክንያቱም እነሱ ሃይ ስፕሪድ እና ሎ ቮሊዩም ናቸው ብለናል። ሎ ቮሊዩም ስለሆኑ ፔሮቹ ኦልሞስት ምንም አይነት እንቅስቃሴ ስለማያደርጉ ቮላታይል ስላልሆኑ እኛ ሪስክ ካደረግነው ፕራይስ ሌቭል በላይ ነው ማርኬቱ ኤክስኪዩት የሚያደርገው። ያ ማለት እኛ ያሰብነው አለ ፕሪዲተርማይንድ የሆነ ሪስክ አለ ወይም ገንዘብ አለ፣ ከዛ በላይ ሊያስወጣን ይችላል ማለት ነው። የመጀመሪያው የኤክሰስ ሉዝ ምክንያት ነው ማለት ነው። ባለፈው እንዳወራ ነው እነኝህ 8 ከረንሲዎች መጠቀም እንችላለን ማለት ነው። እነዛ ላይ ፎከስ ማድረግ ይኖርብናል። ሁለተኛው ስሊፔጅ ነው። ስሊፔጅ ማለት ያው በቀላሉ ብሮከራችን እኛ ካስቀመጥነው ፕራይስ ሌቭል በላይ ወይም በታች ሲዘጋ ማለት ነው። ወይም ደግሞ እኛ ካሰብነው ሪስክ ካደረግነው ገንዘብ በላይ ሲወሰድብን ሊሆን ይችላል፣ ወይም ደግሞ በተቃራኒው ስናገኝም ሊሆን ይችላል። ፖዚቲቭ እና ኔጌቲቭ ስሊፔጅ በመባል በሁለት ይከፈላል። ስሊፔጅ ዳይሬክትሊ ከሊኩዊዲቲ ጋር የሚገናኝ ኮንሰፕት ነው። እሱም በቀጣይ በደንብ እናወራዋለን። ነገር ግን በዚህኛው ስሊፔጅ እኛ ካቀድነው ገንዘብ በላይ እንድናጣ ወይም እንድናገኝ የሚያደርገን አንዱ ክስተት ነው ማለት ነው። ስሊፔጅ ፖዚቲቭሊም ኔጌቲቭሊም ሊከሰት ይችላል ማለት ነው። ሶስተኛው ራውንዲንግ ኢረር ሲሆን ብዙ ጊዜ ያው በሰው ኢረር ወይም በሰዎች ስህተት የሚመጣ ኢረር ነው። ይሄ ኢረር ምንድን ነው? በፖዚሽን ሳይዚንግ ሊሆን ይችላል። ሪስክ ማኔጅመንት ውስጥ የምናስገባቸው ቁጥሮች በመሳሳት ለምሳሌ ለሆነ ትሬድ ሪስክ ያደረግነው በፒፕስ ደረጃ ሪስክ ላይ የምናስቀምጠው ስቶፕ ሉዛችን ላይ የምናስቀምጠውን ፒፕስ ራውንድ በማድረግ የሚመጣ ስህተት ነው ማለት ነው። አራተኛው ደግሞ ብሮከር ኢረር ሲሆን እኛ በማናውቀው ምክንያት ሪስክ ካደረግነው በላይ ገንዘባችን ሲወሰድ እናያለን ማለት ነው። ይህም ምክንያቱ ባይታወቅም ነገር ግን አሁን ብሮከሮች በጣም አፕዴት እየሆኑ ነው፣ ዘመናዊ እየሆኑ ነው። ይህንን ነገር ፊክስ እያደረጉት ነው። የዚህ ነገር መከሰት በጣም ሬር ነው። ቢሆንም ግን ይሄ ነገር በሚከሰትበት ታይም ካፒታላችሁን ሉዝ ስታደርጉ ወይም ካፒታላችሁ በማታውቁት ሁኔታ ሉዝ ካደረጋችሁ ብሮከሮችን ኮንታክት በማድረግ ይህንን ነገር ፊክስ ማድረግ ትችላላችሁ። ብሮከር ኢረርም አንዱ የኤክሰስ ሉዝ ምክንያት ነው ማለት ነው። በትሬዲንግ ውስጥ እነኚህ እኛ ካሰብነው በላይ ሉዝ ወይም ደግሞ ሪስክ ልናደርግ የምንችልበት ምክንያት ነው ማለት ነው። ይህንን አዌር ማድረግ ያስፈልጋል።